ክርስቶስ ሲመጣ የሚፈራ ክርስቲያናዊ ግዴታውን ያልተወጣ ነው። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲያፉን እንደከፈተብን ወንዱ መሐይም ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ ይምጣ። እንዲህ ያለ አስረሽ ምችው መምህራን አኩርፈው ከመድረኩ ጠፍተው ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔዓለምማ ይምጣ። በተስፋ እንኖራለን። የመምህራን እንባ ሳይታበስ ድሮስ ምን ሰላም አለ? እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምህራን ናፈቁን። ማን መድረክ ይሰጣቸዋል?